ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በድጋሚ በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን We want to reflect Bugatti design DNA in the contours and lines and in the organic form of the building. We wanted to create an incomparable experience in the heart of the city, one that is so exotic, one that is so evocative for all people entering the project. አይ ቲንክ ቻይና ወይ ጃፓን ሬስቶራንት ነው ያለነው። ሱሺ ቤት ገባሁኝ አሁን እና ሱሺ ልንበላ ተቀምጠናል። ከልብሴ ጋር ደግሞ ትክክለኛው ነው፣ ግን የቻይና ይሁን የጃፓን አላወቅንም። መጠየቅን እንችላለን። ማኪሮል የት አለ? ሜኒው ራሱ በጣም ከባድ ነው። ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቼ በሌላ አዲስ ቪዲዮ መጥቻለሁ። ሀያት ግራንድ ሆቴል እዛ ውስጥ የሚገኝ ሱሺ ሬስቶራንት ነው። የጃፓኒስ ሱሺ ሬስቶራንት ውስጥ ነው ያለሁት። መጣሁት ከሰዓታት በኋላ የብሮከር አዋርድ ሪኮግኒሽን አለና እዛ ላይ ተጋብዤ እግዚአብሔር ይመስገን ተጋብዤ እናም ለዛ ብሮከር አዋርድ እጩ ሆኜ ነው የመጣሁት። ያው ከዚህ በፊት እንዳልኳችሁ የራሴ ካምፓኒ ያለኝ ቅንነት ሪል ስቴት ይባላል። ዱባይ ላይ ቤት መግዛት ለምትፈልጉ ሰዎች የፈለጋችሁትን ኦፍ ፕላንም ሰከንደሪም የትኛውንም ማማከር ትችላላችሁ። ሶ በሱ ካምፓኒ እንግዲህ እግዚአብሔር ይመስገን ታጅተናል። ለሱ ነው የመጣሁት እና አሁን ምሳዬን ልበላ ነው። ምሳዬን በልቼ ወደዛ የሚሄድ ይሆናል። አብራችሁን ቆዩ። በዚሁ አጋጣሚ ሰብስክራይብ ያላረጋችሁ ሰዎች እባካችሁ ሰብስክራይብ አድርጉ፣ ቻናሌን አሳድጉልኝ ማለት ፈልጋለሁ። ቀጣይ ደግሞ ያው እዛ ያለውን ነገር አብረን የምናይ ይሆናል። ተከታተሉን። እወዳችኋለሁ። ማንኪዋ እና የጃፓኒዝ ሬስቶራንት ነው፣ ግን አልገባኝ። አየህ እኔ እንደዚህ ምንም ነው የማላውቀው ጌታ። መጀመሪያ ሱፕ አዝዤ ነበረ። ሱፔ መጥቷል። ሱፓችንን አብረን እንቀምሳለን። አሚን። ምንድነው? ቆንጆ ሱፕ በስመ አብ ወወልድ ወመንፈስ ቅዱስ። የጾም ሱፕ ነው ባይዘው። አይ ጣዕሙ ደስ ይላል። ጣዕሙ ደስ ይላል። እቺ ምንድነው? አይ ጣዕሙ አሪፍ ነው። አሪፍ ጣዕም ነው ያለው በእውነት። ጃፓን ሜድ ፈልጋለሁ። ወሰን
ያሚ ሰዓት እስኪደርስ ድረስ ነው ይላችሁ። አሪፍ ነው። ቆንጆ ነው በጣም ምግባቸው። እኛ እንግዲህ እንፈላሰፋለን በዚህ ግን አሪፍ መባያ ናት። ሰዓት እየሄደ ስለሆነ ቶሎ ቶሎ መብላት ስላለብኝ ነው። ፕሌቴ ላሳያችሁ እንዴት ዘጭ አድርጌ እንደበላሁ። ጥርግ አድርጌ ነው እንደዚህ በላሁ። ጥርግ አድርጌ እዚህ ጨርሰናል። አሁን ወደ ቀጣይ ቦታ ምሳዬን ጥርግ አድርጌ በልቼ ጨርሻለሁ። አሁን ወደ ተዘጋጀው ፕሮግራም እንሄዳለን አብረን ማለት ነው። በዚሁ አጋጣሚ በቅንነት ሪል ስቴት አብራችሁ ኮላብ አድርጋችሁ መስራት የምትፈልጉ ሰዎች አድርጉልኝ፣ ክፍት ነው ለእናንተ። የዱባይ ሙቀት በዚሁ አጋጣሚ አሁን ሙቀቱ የሚገርም ነው። ደርሻለሁ፣ ቦታው ላይ ደርሻለሁ። ምን እንደሚመስል ውስጥ ገብተን ደግሞ የማሳያችሁ ይሆናል ማለት ነው። እንደምታዩት በጣም ብዙ ብሮከሮች ናቸው ዱባይ ላይ ያሉት። ነገር ይመስገን እየተሸለሙ ነው። Everyone please help me welcome on stage Canada Real Estate.
to be a big powerhouse, please join us on stage. Lights Vision Real Estate. Congratulations. Thank you. More to come. Yeah, inshallah. Thank you. I need the big team match on the Definitely soon. Very soon. Very soon. Thank you, my brother. Take care. አሁን የምገኘው እንግዲህ ቤንጋቲ ዴቨሎፐር ባዘጋጀው የብሮከር ሬኮግኒሽን ፕሮግራም ላይ ነው። እናም ሶ ሃፒ በጣም ደስ ብሎኛል። 2026 ሁለተኛ ጊዜ አዋርድ ወስጃለሁ። ያው የኔ ብቻ አይደለም፣ ቅንነት ካምፓኒ አብረውኝ የሚሰሩ ብዙ ሰዎች አሉና የእናንተም ነው። በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም መኪናችሁን የራሳችሁ መኖሪያ ቤት ውስጥ ታዩታላችሁ። ቡጋቲ ሱፐር መኪና ከ13 ሚሊዮን ድራም እስከ 14 ሚሊዮን ድራም ዋጋ ሊገመት ይችላል። በሊሚትድ ኤዲሽን ሲሰራ ደግሞ እስከ 33 ሚሊዮን ድራም ሊጨርስ ይችላል። ይህ ብራንድ መኪና ከቢንጋቲ ዴቨሎፐርስ ጋር ኮላብ በማድረግ በዓለማችን የመጀመሪያውን ቡጋቲ ሬዚደንስ ባይ ቢንጋቲ የተሰኘውን ፕሮጀክት በዱባይ ላይ እያስገነባ ሽያጭ ላይ ይገኛል። በውስጡ ወደ 171 ሜንሽን ፔንት ሃውስ፣ 2 ቤድሩም ካነስ፣ 3 ቤድሩም ሴንትሮፕስ፣ 4 ቤድሩም ሞናኮ እንዲሁም ወደ 11 ስካይ ሜንሽን ፔንት ሃውስ ኮሌክሽን ይኖረዋል። ፕሮጀክቱን ልዩ የሚያደርገው ሁሉም ዩኒቶች 4.25 ሜትር ከፍታ ያላቸው ሲሆን በሚገርም የብራዚል ሶዳ ላይት ብሉ ማርብል ፊኒሺንግ ማቴሪያል አስውቦ ያስረክባል። ይህ ሌክዠሪ ፕሮጀክት ዓለምን እያስደነቀ ይገኛል። እኔን ያስደነቀኝ ግን 9 ኤክስክሉሲቭ ዩኒቶች የራሳቸው ካር ሊፍት አክሰስ አላቸው። ይህም ማለት መኪናችሁን የራሳችሁ መኖሪያ ቤት ውስጥ ታዩታላችሁ። ታዲያ የዚህ ሌክዠሪ ፕሮጀክት ባለቤት ከሆኑት ውስጥ የብራዚል ናሽናል ቲም ተጫዋቹ ኔይማር ጁኒየር፣ ከማንቸስተር ሲቲ ወደ ሳውዲው አልናስር ፕሮ ሊግ የተቀላቀለው አይመሪክ ላፖርቴ እና አንጋፋው ጣሊያናዊ የኦፔራ ዘፋኝ አንድሪ ቦቸሊ ከብዙ በጥቂቱ ይገኙበታል። እንግዲህ ይሄ ቤት ይገባኛል ብለው ካሰቡ መግደላዊት ነኝ ከቅንነት ኮንታክት ያደርጉኝ። In real estate influence investor confidence and decision making in property investment. Thank you so much. I think you would know that when we talk about the African market, as a woman, to see leadership by women is very rare, especially in a male-dominated industry like real estate. So the minute you come there, already you start off at the back. ቅንነት ሪል ስቴትን ምርጫው ያድርጉ። መኪናችሁን የራሳችሁ መኖሪያ ቤት ውስጥ ታዩታላችሁ። ቡጋቲ ሱፐር መኪና ከ13 ሚሊዮን ድራም እስከ 14 ሚሊዮን ድራም ዋጋ ሊገመት ይችላል። በሊሚትድ ኤዲሽን ሲሰራ ደግሞ እስከ 33 ሚሊዮን ድራም ሊጨርስ ይችላል። ይህ ብራንድ መኪና ከቢንጋቲ ዴቨሎፐርስ ጋር ኮላብ በማድረግ በዓለማችን የመጀመሪያውን ቡጋቲ ሬዚደንስ ባይ ቢንጋቲ የተሰኘውን ፕሮጀክት በዱባይ ላይ እያስገነባ ሽያጭ ላይ ይገኛል።
በውስጡ ወደ 171 ሜንሽን ፔንትሃውስ 2 ቤድሩም ካነስ 3 ቤድሩም ሴንትሮፐስ 4 ቤድሩም ሞናኮ እንዲሁም ወደ 11 ስካይ ሜንሽን ፔንትሃውስ ኮሌክሽን ይኖረዋል። ፕሮጀክቱን ልዩ የሚያደርገው ሁሉም ዩኒቶች 4.25 ሜትር ከፍታ ያላቸው ሲሆን በሚገርም የብራዚል ሶዳ ላይት ብሉ ማርብል ፊኒሺንግ ማቴሪያል አስውቦ ያስረክባል። ይህ ሌክዠሪ ፕሮጀክት ዓለምን እያስደነቀ ይገኛል። እኔን ያስደነቀኝ ግን 9 ኤክስክሉሲቭ ዩኒቶች የራሳቸው ካር ሊፍት አክሰስ አላቸው። ይህም ማለት መኪናችሁን የራሳችሁ መኖሪያ ቤት ውስጥ ታዩታላችሁ። ታዲያ የዚህ ሌክዠሪ ፕሮጀክት ባለቤት ከሆኑት ውስጥ የብራዚል ናሽናል ቲም ተጫዋቹ ኔይማር ጁኒየር፣ ከማንቸስተር ሲቲ ወደ ሳውዲው አልናስር ፕሮ ሊግ የተቀላቀለው አይመሪክ ላፖርቴ እና አንጋፋው ጣሊያናዊ የኦፔራ ዘፋኝ አንድሪ ቦቸሊ ከብዙ በጥቂቱ ይገኙበታል። እንግዲህ ይሄ ቤት ይገባኛል ብለው ካሰቡ መግደላዊት ነኝ ከቅንነት ኮንታክት ያደርጉኝ።